ሰላም ሰሞኑን በጣም ይሄን 2 ቀን በተለይ በጣም በቃ ልቤን የያዘውን የእግዚአብሔርን ቃል ላካፍላችሁ። መዝሙር 77 ቁጥር 3 ላይ ነውና እግዚአብሔርን አሰብኩት፣ ደስ አለኝ፣ ተናገርኩ፣ ነፍሴም ፈዘዘች ይላል ዳዊትና ማለት እግዚአብሔርን አስቡት ደስ ያለው ምን ቢያስብ ነው ብዬ በጣም አሰብኩኝ እኔ ራሱና ከላይ የነበረው ቃል እንዲያውም ስንሄድና ስናየው ምንድነው በቃሌ ወደ እግዚአብሔር ጮኩ። ቁጥር 1 እና 2 ላምብላችሁ። በቃሌ ወደ እግዚአብሔር ጮኩ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለኩት። እጆቼ በሌሊት በፊቱ ናቸው፣ አላረፍኩም፣ ነፍሴም መጽናናትን አልቻለችም። ይሄን ሁሉ ካለ በኋላ እግዚአብሔርን አሰብኩት፣ ደስ አለኝም፣ ተናገርኩ፣ ነፍሴም ፈዘዘች ይላልና ዋው በቃ በእንደዚህ አይነት ሁኔታ ውስጥ እያለፈ በቃ በሌሊት በማይተኛበት በቃ ነፍሴ መጽናናትን አልቻለችም ምናምን እያለ እየነገረን ግን እግዚአብሔርን ሲያስበው በቃ ደስ እንዳለው ይነግረናልና ምንድነው ስለ እግዚአብሔር ያሰበው ዳዊት ብዬ ጠየቅኩኝ። ከዛ ምን ይላል ወደ ታች ስንወርድ በሌሊት ከልቤ ጋር ተጫወትኩ፣ ነፍሴንም አነቃቃኋት ይላል። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅሽ ተቆረጠችን? የተናገረውስ ቃል አልቋልን? እግዚአብሔርስ ሞገሱን ረሳን? በቁጣውስ ምሕረቱን ዘጋውን? ይህ ድካሜ ነው አልኩ። የልዑል ቀኝ እንደተለወጠ የእግዚአብሔርን ስራ አስታወስኩ። የቀደመውን ታምራትህን አስታውሳለሁና በምግባርህም ሁሉ እናገራለሁ፣ በስራህም እጫወታለሁ እያለ ይቀጥላል ዳዊትና በብዙ መከራ ውስጥ በብዙ ጭንቀት ውስጥ በብዙ ነገር ውስጥ ስናልፍ ብዙ ጊዜ የምናደርገው ምንድነው? ቁጭ ብለን የምናስበው እያለፍንበት ያለውን ነገር ነው፣ እየተጎዳንበት እየከበደን ያለውን ጉዳይ ነው እንጂ የምናስበው እግዚአብሔርን ብናስበው ራሱ ከጉዳያችን ጋር አያይዘን ነው የምናስበው። እግዚአብሔር ይሄን ነገር እንዴት ልታረገው ነው ምናምን እያለን ነው የምናስበው። ዳዊት ግን ያሰበው የእግዚአብሔርን ማንነት ነው፣ የእግዚአብሔርን በጎነት፣ የእግዚአብሔርን መሀሪነት፣ የእግዚአብሔርን የተናገረውን ቃል ፈጻሚነት፣ የእግዚአብሔርን ታላቅነት ነው ዳዊት በቃ ሲያስብ የነበረውና በሌሊት አነቃቅቶ ራሱን ለራሱ ሲነግረው የነበረው በቃ ያንን ነበር ሲያስብ የነበረውና በተለያየ ነገር ውስጥ ስናልፍ ደግሞ ይቀጥላል። ታች ራሱ ይሄድና ያዕቆብና ዮሴፍን ልጆች ሕዝብህን በክንድህ አዳንካቸው ይላል። አቤቱ ውኖች አዩ፣ ውኖችም አይተው ፈሩ፣ ጥልቆች ተነዋወጡ፣ ውኖችም ጮሁ። ምን እያለ ደግሞ ስለ እግዚአብሔር ትልቅነት ያስባልና መጨረሻ ላይ በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው ይላልና በብዙ ነገር ውስጥ ስናልፍ እግዚአብሔርን አስበን በቃ መደሰት ይሁንልን። ግን ስናስብ ምንድነው የምናስበው? የእግዚአብሔርን ማንነት እናስብ፣ በጎነቱን እናስብ፣ ቃል ኪዳኑን እናስብ። በቃ ችግራችንን ሳይሆን ከችግራችን የሚበልጠውን መልካም የሚያደርገውን ደግሞ መልካም የሆነውን እግዚአብሔርን ያንን ስናስብ ደስ ይለናል። ተባረኩ።